ከልብ ለሚዋደድና ለሚፋቀር ሰው ትዳር ደግሞ ሌላ ዓለምና ሌላ ደስታ ነው። ቤታችን በፍቅርና በደስታ ተሞላ። ታዲያ ከጊዜያት በኋላ ባለቤቴ ለቤቱ ያለው ፍቅር እየቀነሰ መጣ። የወለደች ሴትና ያልወለደች ሴት እኩል አንድ አይነት ፊዚካል ሊኖራቸው አይችልም። ይሄ ግን ወጣ መስራትን ሊከለክላት አይገባም። መውለዷ አንድ፣ ሁለተኛ ራሷን መጠበቅ ሊከለክላት አይገባም። አብዛኛዎቻችን በቃ ተነስተን ተጣጥበን ለብሰን ምናምን የምንወጣው የሆነ የምንሄድበት ቦታ ካለ የምትወጣበት ምክንያት ቢኖራት ራሷን በደንብ ቴክኬር ታደርጋለች። ሰላም ጤና ይስጥልን ውድ የተከበራችሁ የፖስተኛው ቲዩብ ቤተሰቦቻችን እንደምን ሰንብታችኋል? እኛ በጣም ደህና ነን። እንደተለመደው ሰዓታችንን ጠብቀን በሌላ አስተማሪ በሆነ ቪዲዮ ወደ እናንተ ጎራ ብለናል። ከፕሮግራማችን ጋር አብራችሁ እንድትቆዩ በትህትና እየጠየቅን አብረናችሁ የምንቆየው እኔ ማርኮንና እኔ ቤቲ እንዲሁም ካሜራማናችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ውድ የፖስተኛው ቤተሰቦች እንግዲህ ዛሬም እንደተለመደው ለእናንተ ጆሮ ይመጥናል እንዲሁም ትምህርት ታገኙበታላችሁ። እንደገና ደግሞ ብዙ እህቶቻችን በዚህ ችግሮች ውስጥ ናቸው ብለን ያሰብነውን ለእናንተ ጆሮ ይመጥናል ያልነውን ታሪክ እንደተለመደው ይዘን መጥተናል። ቤተሰቦቻችን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንዲሁም ኮሜንት ላይ ይሄ ይጨመር ይሄ ይቀነስ የምትሉን ነገር አስተያየት ካላችሁ እንዲሁም ደግሞ በምናቀርባቸው ታሪኮች ዙሪያ ያላችሁን ሀሳብ በሙሉ እንድታስቀምጡልን በትህትና እንጠይቃለን። እንግዲህ ማርክ የዛሬ ታሪካችንን እናቅርብና ከዛ በኋላ እንደተለመደው የራሳችንን ሀሳብ አስተያየት እንሰጣለን። እንደገና ቤተሰቦቻችንም ደግሞ የተሰማቸውን ኮሜንት ላይ ሀሳብ ይሰጡበታል። ታሪኩን እስኪ እንስማው። መልካም። የዛሬዋ ባለ ታሪካችን ታሪኬን እንዲህ ስትሉ ለተመልካች አድርሱልኝ ብላናለች። በህይወቴ በጣም ደስተኛና ስኬታማ ሴት ነኝ። ከባለቤቴ ጋር የተዋወቅነው በአጋጣሚ ነበር። እሱ የጤና እክል ገጥሞት እኔ ከምሰራበት ሆስፒታል ለሕክምና መጥቶ በነበረበት ወቅት ነው። እሱን ለመንከባከብ የተመደብኩት ነርስ እኔ ነበርኩኝ። በሰዓቱ የሙያ ግዴታዬን በአግባቡ ተወጣሁኝ። እሱም ተገቢውን ሕክምና አግኝቶ ወደ ቤቱ ሊመለስ ስለሆነ አንዳንድ ሙያ ተኮር ምክሮችን ለማግኘት ስለምፈልግ ብሎ ስልክ ተቀያየርን። ለብዙ ጊዜም ይደውልኝ ነበር። መደዋወላችን በበዛ ቁጥር ጓደኝነታችን እየጨመረ መጣ። ልጁም ሲበዛ ጨዋነትን የተላበሰ የተረጋጋና ሰው አክባሪ ነው። በጊዜ ሂደት ጓደኝነታችን ከፍ ብሎ ወደ ፍቅር ግንኙነት እየተቀየረ መጣ። እሱም ብዙም ሳይቆይ የፍቅር ጥያቄ ያቀረበልኝ፣ እኔም ሳላመነታ የፍቅር ጥያቄውን ተቀበልኩት። በፍቅራችን ሁለታችንም በጣም ደስተኞች ነን። ፍቅራችን ከቀን ወደ ቀን ውብ እየሆነ መጣ። አንዳችንን አጠን መኖር እስከማንችል ድረስ ከሚገባው በላይ ተላመድን። እያንዳንዷ የምናሳልፋቸው ጊዜያቶች እና የምናደርጋቸው ነገሮች ልዩና ውቦች ነበሩ። በፍቅር ጣፋጭ የሆኑ 1 ዓመታትን ካሳለፍን በኋላ ሰው ብቻውን ይሆን ዘንድ መልካም አይደለም ብለን ትዳር ለመመስረት ወደ ትዳር አሰብን። ከልብ ለሚዋደድና ለሚፋቀር ሰው ትዳር ደግሞ ሌላ ዓለምና ሌላ ደስታ ነው። ቤታችን በፍቅርና በደስታ ተሞላ። ጠዋት ለስራ ወጥተን ማታ ቤታችን እስክንገባ ድረስ እንነፋፈቃለን። ታዲያ እኔና ባለቤቴ አንዳችን ለአንዳችን እንደ ጓደኛም እንደ ፍቅረኛም እንደ ቤተሰብም ሆነን ነው በፍቅር የምንኖረው። ከ6 ወር በኋላ አረገዝኩ። ከኔ በላይ እሱ በጣም ደስተኛ ነበር። ለመውለድ ስቃረብ ቤት ተቀመጥኩ። ወለድኩ። ልጃችን አደመቀችን። እሱም ለኔም ለልጁም መልካምና ምርጥ አባት ነበር። በጣም ይሳሳልናል። እያንዳንዱ ማሳለፋት ደቂቃ የተለየች ናት። ስራ ሄዶ እስኪመጣ ራሱ በጉጉት ነው የምንጠብቀው። እንደዚሁ በፍቅር እየኖርን በሁለተኛ ዓመቱ ሁለተኛ ልጅ ወለድን። ሁሉም ነገር መልካም ነበር። ከዛ ግን እኔ ቤት መቀመጡ በዛ። ደግሞ ሁለተኛ ልጅ ሲመጣ ኑሮም ይከብዳል። ወጥቼ ልስራ አልኩት። ባለቤቴ በዚህ ሐሳብ አልተስማማም። ለልጆቹ ታስፈልጊያለሽ አለኝ። እኔም ተስማምቼ ቤት ተቀመጥኩ። ታዲያ ከጊዜያት በኋላ ባለቤቴ ለቤቱ ያለው ፍቅር እየቀነሰ መጣ። እንደዛ ምድር አይንካሽ ሲለኝ የነበረው ባሌ ችላ ማለት አመጣ። ቤቴን ሲል የነበረው ባንዴ ቤቱ አስጠላው። ጠዋት ስራ ይሄዳል፣ ማታ አምሽቶ ይመጣል። ብር ይሰጠኛል። ለአንዳንድ ነገር ምንም አይጎልብኝም። የድሮ ጨዋታው፣ ሳቁ፣ ሁሉ ነገር ግን ቀረ። ብርሃን የነበረው ቤታችን ባንዴ ድቅድቅ ጨለማ ሆነ። በእረፍት ቀኑ ቤት አይውልም። ቤቱ አስጠላው። ባንዴ ሁሉም ነገር እንዳልነበር ሆነ። ህይወት ከማቃት በተቃራኒ ሆነችብኝ። ያ ሁሉ ደስታ ጠፍቶ ባንዴ ለቅሶ ሐዘን ሆነ።
ምናልባት የውበቴ መጥፋት፣ የሰውነቴ መወፈር ለራሴ ጊዜ ያለመስጠቴ ይሆን ብዬ በጣም እሰጋለሁ። ድሮ ከነበረኝ አቋም በጣም ወፍሬያለሁ። ህይወት ግን የሚገርም ነው። ልጅ ከወለድን በኋላ ኑራችን ሁሉ ለልጆቻችን ነው የሚሆነው። እኔ ከምበላ እነሱ ይብሉ፣ እኔ ከምለብስ እነሱ ይልበሱ፣ እኔ ከምዝናና እነሱ ይዝናኑ። በጠዋት ተነስቼ ባሌን ወደ ስራ ሸኝቼ ልጆቼን አጣጥቤ ቁርስ አብልቼ ቤቴን አጥልቼ ስጨርስ ወዲያው ምሳ ሰዓት ይደርሳል። አንዴም ሳላርፍ መሽቶ ባሌ ከስራ ይመጣል። ለራሴ ምንም ጊዜ የለኝም። የባለቤቴ ጸባይ መቀየር ውስጤን ሰላም ነስቶታል። በዚሁ ከቀጠለ እንዳላጣው ፈራለሁ፣ ምክንያቱም በጣም አፈቅረዋለሁ። ልጆቼም ካለ አባት እንዲያድጉ በፍጹም አልፈልግም ትለናለች የዛሬ ባለ ታሪካችን። እና የዛሬ ባለ ታሪካችን እንግዲህ መፍትሄ ፈልጋ ነው ወደኛ የመጣችው። እኛም ከማርክ ጋር እዚህ ስቱዲዮ ውስጥ አንዳንድ ሀሳቦች እናነሳለን። ቤተሰቦቻችንን በኮሜንት ያበረታታል፣ ለውጥ ያመጣል፣ ትዳሯን ለማዳን ይጠቅማታል የምትሉ በዚህ ህይወት ውስጥ ያለፋችሁ ትዳር ውስጥ በተለይ ያላችሁ ሰዎች እባካችሁ ኮሜንታችሁን አስቀምጡ። እኔና ማርክ እንግዲህ አንዳንድ ሀሳቦችን እስኪ እናነሳለን። እንግዲህ የፖስተኛው ቤተሰቦች ታሪኩን እንደሰማነው ይመስል ነበረ። ሞር እዚህ ላይ ሀሳብ መስጠት ያለባቸው ትዳር ውስጥ ያሉ ሰዎች ናቸው ብለን ብናምንም እኛም ደግሞ ያው ማንኛውም ሰው እኛ ባናገባም ትዳር ባንመሰረትም እናትና አባቶቻችን ቤት ላይ ያለውን ፍቅር እናያለን። ከዛም በዙሪያችን ካሉ ሰዎች ከዛ በመነሳት ያው አንዳንድ አስተያየት እንሰጣለን እና እዚህ ጋር እኔ እንደሚመስለኝ ምንም ሆነ ምን ይሄ የእሷ ስጋት ነው። ምናልባት ባለቤቷ ይሄም ላይሆን ይችላል ችግሩ ማለት ሌላም ችግር ውስጥ ሊኖር ይችላል። እሷ ያው ከኔ ጋር ያያዛል ብላ ይፈራችሁ ሊሆንም ይችላል ላይሆንም ይችላል። ይሄ ከሆነ ደግሞ እሷ ከዚህ በኋላ ማድረግ ያለባት ራሷ ላይ ትኩረት ማድረግ ነው ያለባት። ለምሳሌ ወፈርኩ ካለች ጂም መሄድ አለባት፣ ሰውነቷን ማስተካከል አለባት። ምን መሰለ ይሄ ስጋት እሷን የሚያስጨንቃት ነው፣ ሰላሟን እየነሳት ነው። እሱ ማማር፣ ጥሩ የሰውነት አቋም መያዝ፣ ጤነኛ መሆን እሱ ስለገፋት ብቻ ሳይሆን ጥሩ ለሷ ጥሩ ነገሮች ናቸው። አይምሮዋም እንደዚህ ስታረግ ፍሪ ይሆናል። ከዛ ባሻገር ደግሞ ሁሌ ራሷን ቤት ውስጥ ብቻ እንትን ማድረግ ሳይሆን ልጆቿ ትምህርት ከጀመሩ በኋላ ወጣ መስራት አለባት። ኢንቫይሮንመንት ሲቀየርም አብሮ የሆነ አስተሳሰባችን የሚቀየረው ነገር አለ። አሁን ለምሳሌ ሁሌ ቤት ከመዋለ አንድ ቀን ወጥተክ ስትመጣ አይምሮ ሪፍሬሽ ያደርጋል። ልክ ነሽ። እንደዛ ስለሆነ እንደኔ ሊሆንም ይችላል ላይሆንም ይችላል። ሙሉ ለሙሉ ባለቤቷን ብሌም ማድረግ አንችልም። ግን ደግሞ ለራሷ ስትል አቋሟን ማስተካከል፣ ራሷን መጠበቅ ደግሞ ይመልሳል። ሰውነት እኮ እንደያዝከው ነው። መወፈር መቅጠን እንዳለ ነው። አንዳንዴ ምን ይፈጠራል መሰለሽ፣ በሰው ልጅ ህይወት ላይ የሆነ ፍራቻ፣ ትንሽዬ ፍራቻ ካለ ያ ፍራቻ ባንቺ ላይ የሆነ የሚያሳድረው ተጽዕኖ ይኖራል። ለምሳሌ እቺ ሰው አሁን ከወለደች በኋላ ሁለት ሀሳቦች ወደ እሷ ይመጣል። ሁለት ሀሳቦች ስልሽ በፖዚቲቭ እና በኔጌቲቭ ስንወስደው ከፖዚቲቭ ሲጀምርልሽ እናትነት በጣም ዓለማችን ላይ እጅግ ወደር የሌለው ደስ የሚል ውበት ነው። እናትነት ራሱ ትልቅ ክብር ሊሰጠው የሚገባ ነገር ነው። ግን አሁን በዚህ ውስጥ የሚከፈሉ በጣም ብዙ ሀስሎች አሉ። ለምሳሌ እንዳልሽው ድሮ ከመውለዷ በፊት የነበራት ሰውነት እና ከወለደች በኋላ ያላት ሰውነት አንድ አይሆንም። እቺ ሰው ምን ታስባለች ይመስልሻል? ውጭ ላይ ያሉት ነገሮች እና ውስጥ ላይ ያሉት ነገሮች አንድ አይመጣላትም። ምናልባት ባሏ ስራ ቆይቶ ሲመጣ ቤት ላይ ደክሞትም እኮ ሊሆን ይችላል። ቢፖዚቲቭ ስንረዳ ያ ሰው እንግዲህ በፊት ሲተዋወቁ ሁለት ነበሩ። ከዛም አንድ ልጅ ሁለት ልጅ ከወለዱ በኋላ ኢንካም ያስፈልጋል። ምናልባት ቤት ተከራይተው ሊኖሩ ይችላሉ። ልጆቹ ያደጉ ሲመጡ ትምህርት መማር ይኖርባቸዋል። የዳይፐር ወጪ አለ፣ የምግብ በጣም የብዙ ነገር አለ። መቼም በዚሁ ገጠመኝ እንግዲህ ልጅ ወልዳችሁ የምታሳድጉ ሰዎች ያሉትን ወጪዎች ተገቢ በማድረግ ታገናዝባላችሁ ብዬ አስባለሁ። እነዚህ ነገሮች ብዙ ሀሳብ ጫና ሊያደርሱበት ይችላሉ። እንግዲህ ስታቂው ብዙ 70% የሚባል የኢትዮጵያ ሕዝብ የተሟላ ህይወት አይኖርም። ምናልባት እንግዲህ መስሪያ ቤት ውስጥ ጭቅጭቅ ሊፈጥር ይችላል፣ ወይም ደግሞ ታክሲ ማጦ ፀሐዩ፣ በጣም ብዙ ነገሮች አሉ። እነዚህ ስትረሶች መጠው ተጫጭነውበት ቤት እንደ ምሳሌ ነው። ይሄ ሰው መጦ ደክሞት ከተኛ አስጠልቸዋለሁ ወይም ደግሞ የድሮ ሰውነቴ ስለሌለ ደበርኩት መሰለኝ የሚለው ነገር
እንዳልኩት ቅድም የፈሩት ነገር የሆነ ተጽዕኖ ያደርሳል እንዳልኩሽ ማለት ነው። እንደዚህ አይነት ስሜት ሊሰማት ይችላል። ይሄ ፖዚቲቭ ነው። በኔጌቲቭ ስንመጣ ደግሞ ከወለድኩ በፊትና ከወለድኩ በኋላ ያለው የባሌ የፍቅር ስሜት ቀነሰ ወደሚለው ስንመጣ ውጭ ላይ ሌላ ነገር አይቶ ሊመጣ ይችላል። ራስን የማወዳደር ችግር የሚባል ነገር አለ። አንድ ሰው ለምሳሌ ሁለት ወጣት ሴቶችን እዚህ ጋር ብንጠቅስ የወለደች ሴትና ያልወለደች ሴት እኩል አንድ አይነት ፊዚካል ሊኖራቸው አይችሉም። ምክንያቱም የወለደችው ሴት ትንሽ የሰውነት መፋፋትም የሆነ ነገር ይገጥማታል። ሲቀጥል ደግሞ ራስን መጠበቅ ላይ አራስ ሴትና ያልወለደች ሴት አንድ ሊሆኑ አይችሉም። ብዙ ጊዜ እንግዲህ ወልዳችሁ ያላችሁ ሴቶች ትረዱኛላችሁ ብዬ አስባለሁኝ። ልጅን ራሱ መንከባከብ አለ፣ ማብላት አለ፣ ሁሉም እንዳለ የሚደረገው ነገር ከልጅ ጋር በተያያዘ ነገር ነው የሚሆነው። ከአንዲት ወጣት ሴትና አንዲት ከወለደች ወጣት ሴት ጋር በጣም ብዙ ልዩነት አለ። ነገር ግን አሁን እነዚህን ነገሮች በፖዚቲቭ ተረድቶ እነዚህ ነገሮች በምን ማስተካከል እንችላለን ወደሚለው ስንመጣ መጀመሪያ አሁን ላይ የባለቤቷን ነገር እንተወውና ወደ ራሷ ነው የምንመልሰው። ምናልባት ይህ ስሜት የተሰማት ሰውነቷ ስለጨመረ የድሮ የወጣትነት ሰውነት የለም፣ መልክ የለም፣ ቁንጅና የለም ወደሚለው ስንመጣ ይሄ ነገር መስተካከል ይችላል። በጣም በሚገርም ሁኔታ ማለት ነው። ብዙ ጊዜ ያሳደገን ኢንቫይሮንመንትም ጫና ይፈጥርብናል ይመስለኛል። የምሬን ነው። ምዕራባውያን ሲወልዱ ሜቢ ከ20 ቀን በላይ አይቆዩም ይመስለኛል። ብዙ ጊዜ ወደ ስራቸው ይመልሳሉ፣ ወደ ኤክሰርሳይሳቸው ይመልሳሉ። የሆነ በቃ አፕሪሼት የሚያደርጋቸው ሰውም ይኖራል። እዚህ ላይ ማርክ ምን መሰለ፣ አሁን የኢትዮጵያ እናቶች ከሌሎች ይለያሉ ልል የምችለው ምክንያቱም እኛ ሄደን ባንኖርም ወደ ምዕራባውያን ሀገር እንዳልከው ምናየው ነው። ቴክኖሎጂ ሁሉ ነገር ይፋ ነው። ምን አለ እነሱ ወለዱ ምንም አሉ ራሳቸውን ይወዱታል፣ ለራሳቸው ጊዜ ይሰጣሉ። የኛ ሀገር እናቶች ግን እየወረደም የመጣ ይመስለኛል አታችመንታቸው ከዛ በኋላ ከልጃቸው ጋር ነው የሚሆነው። በቃ ሁሉ ነገራቸውን እኔ ይቅርብኝ ለልጄ ልኑር አይነት ነው የሚያደርጉት። ራሳቸውን ጭራሽ ልጃቸው ውስጥ ያደረጉትና ራሳቸውን ጭራሽ ይረሱታል። ያ ይመስለኛል በቃ የኢትዮጵያ እናቶች ይሄ ነው። እሱ ብቻ ሳይሆን አንዳንዴ አስተዳደግ የሚባል ነገር በጣም ትልቅ ተጽዕኖና ጫና ፈጣሪ ነው ብዬ አስባለሁ። ማለት በላይፍሽ ውስጥ ብዙ ነገሮች አጋጥሞሽ ከሆነ ለምሳሌ አንድ የወለደች እናት ወልዳ ልክ ወደ ስራ ስትመለስ ምናምን ያቺ እናት ሰውነቷን ቀይራ አመጋገቧን አስተካክላ ንጽህናዋን ጠብቃ ወደ ስራ ስትወጣ በሚያዩበት ሰዓት ሁሉም በሚባል ደረጃ ምንድነው የሚሏት? የወለደች አትመስልም። የወለደ ሰው አያምርበትም ነው ወይስ ምንድነው? እዚህ ጋር ጥያቄ ሆነብኛል። ሁሌም አንድ የወለደች እናት ራሷን በምትጠብቅበት ሰዓት የሁሉም ሰው ኮመንት ምንድነው የወለደች እኮ አትመስልም። የወለደች ብቻ አትመስልም ነው የሆነ ዲስሪስፔክት ነው የሚያደርጓት። ዲስሪስፔክት ነው እንደዚህ ይሏታል። አንቺ ወልደሽል እንዴ ምንድነው ይሄ ሁሉ ምናምን የሆነ የሚሰጡክ እንትኖች አስተያየቶች ማለት ነው። አንተ ራሱ ራስን እንድትጠራጠር ነው የሚያደርግ። እንዲያውም እዚህ ላይ አሁን ትንሽ ያሁኑ የኛ ትውልድ ይሻላል። የኛ ጄነሬሽን ያው ጄነሬሽናችንም ወደ እነሱ የተቃረበ ስለሆነ ስናያቸው በቃ ራስን መጠበቅ ላይ ምናምን በቃ አሪፍ ላይ ነው ማለት እየተሻሻለ ነው ያለው። እና ምን ልጅህን ብትወድ ምን ለልጅህ ብትወድ ለራስህ ግን መሆን አለበት። ባልክ ላይ ብቻ ተጽዕኖ ስላመጣ ምናምን ሳይሆን በቃ ከዚህ መሆን ያለበት ወልዳለች፣ አው እናት ናት፣ ማጓደል የለባትም የእናትነቷን። ግድ ነው ያኛው የተፈጥሮም ግዴታ ነው። እናት ሲባል ከልጅ ጋር ያላት አታችመንት በጣም ሞር ነው ከአባትም በላይ ማለት ነው። ያ እንዳለ ሆኖ ይሄ ግን ወጣ መስራትን ሊከለክላት አይገባም መውለዷ። አንድ ሁለተኛ ራሷን መጠበቅ ሊከለክላት አይገባም። ሁለቱንም ጎን ለጎን ለምሳሌ ባሏን እንየው፣ እንደሱ ኃላፊነት ባይበዛባት ወጥቶ ይመጣል። ለራሱ ግን በቃ የሆነ ይለብሳል፣ አሪፍ ላይ ነው፣ ራሱን ይንከባከባል። ሙሉ እኮ በርደኑ እሷ ላይ ሊሆን ይችላል። እንደዚህ ስንል ግን ሁሉም ባሎች አይደሉም። አንዳንድ ባሎች ደግሞ እናትየው ኬርለስ ሆና በቃ ባሎቹ በቃ የሚያስቀኑ አይነት እንዲህ ማለት አባት አለ እንዴ የሚያስብሉ አባቶች አሉ። ምንድነው እዚህ ጋር አሁን ሞቲቬት ይፈልጋል፣ እርስ በርስ መደጋገፍ ይፈልጋል ነው። አሁን ብዙ ጊዜ የባልና የሚስት ትልቁ ችግር ሰፖርት መደራረግ ላይ ትንሽ ክፍተት አለ። በዚህ ሰዓት ነው ትልቁ ክፍተት የሚፈጠረው። እንዳልኩሽ የቤት ውስጥ ዓለምና የቤት ውጭ ዓለም ፈጽሞ የተለያየ ነው ከማንም ሰው። አሁን አንቺም ብትሆኚ እኔም ብንሆን አሁን ለምሳሌ ስራስ የሆነ ወደ ውጭ የምንወጣበት ምክንያት ከሌለና ምንለብሰው ልብስ
የሆነ በቃ የምናደርገው ነገር ሁሉም ነገር የሆነ ለራስ አይገባም ነገር ይመስለኛል። አሁን ቤት ውስጥ የሚቀመጥ ሰው በሙሉ እንደኔ ልክ የሆነ ስራ የሆነ ቦታ ስወጣ የምለብሰው አለባበስና ቤት ስቀመጥ የምለብሰው አለባበስ ፈጽሞ የተለያየ ነው። ሁሉም በሚባል ደረጃ አብዛኛው እኔ አላውቅም እንግዲህ ትንሽ ፐርሰንት ሊኖሩ ይችላሉ። አብዛኛዎቻችን በቃ ተነስተን ተጣጥበን ለብሰን ምናምን የምንወጣው የሆነ የምንሄድበት ቦታ ካለ ቤት ምንውል ከሆነ ነው እንደዛው እንደተኛን እንዳለ ነው። ኢቭን ፊታችንን ብላ ሳንታጠብ ልንውል እንችላለን። እሱ እውነት ነው ማለት አሁን ይሄ ነገር ሳይድ ኢፌክት ያመጣል ባይ ነኝ እና ምንድነው እኔ ለስራ ጉዳይ ወይም ደግሞ የሆነ ቦታ ስወጣ ልክ ሰው የሚነኛል ነገር አለ አይደል? የሰው ልጅ ሲያየኝ ምን አይነት ፊድባክ ሊሰጠኝ ይችላል ብዬ ስለማስብ ንጽህናዬን ጠብቄ ያለባበሴን አስተካክዬ ነው ልወጣ የምችለው። በተቃራኒ ደግሞ ቤት ስውል ማንም አያየኝም፣ ልብስም አልቀይርም፣ ንጽህናዬን ላልጠብቅ ሁሉ እችላለሁ ምናምን። ይሄ ነገር ወደ ምን መጣ? የሆነ ለሰው ብሎ ነው ብዙ ሰው የሚኖረው። ብዙ ሰው እንደዛ ነው እና ይሄ ነገር ትክክል አይደለም ብዬ ነው የማስበው። ከራስ የፈሰሰ ነው እንግዲህ ከራስ ሞልቶ የተረፈ ነው ለሰው የሆነ ነገር ሊፈጥር የሚችለው እና እዚህ ጋር የዚህ ፖይንት መነሻ መመሰላችሁ የፖስተኛው ቤተሰቦች እሷ ቤት መዋላ ሊሆን ይችላል ማለት ወጣ ብትል ስራ ቢኖራት የምትወጣበት ምክንያት ቢኖራት ራሷን በደንብ ቴክ ኬር ታደርጋለች። ግን ቤቱ ስትውል እውነቷን ነው ማለት ሞር ታይም የምሰጠው ለልጆቿ ነው። ምግብ እንዳለችን ታሪኩ ላይ እንደሰማ ነው ቁርስ ሰርቼ እሱን አሸኝቼ ልጆቼን አጣጥቤ ምን ብዬ ሳልጨርስ ቁጭ ሳልል እንኳን ይመሻል። ቤቱ ስትቀመጡ የቤት እመቤቶች በደንብ ታውቁታላችሁ ይሄንን ነገር። አንዱን ስትሉት አንዱን በቃ ሰዓቱም ሳይታወቅ ይሄዳል። እቺ ሴትዮ ግን ወጣ ብትሰራ የምትሄድበት ቦታ ቢኖራት ወጣ ብትል ኢቭን ጂም መሄድ ራሱ ትልቅ ነገር ነው ማለት በቃ የሆነ የምትወጣበት ሪዝን አላት ራሷን የምትጠብቅበት ማለት ነው። እንደዚህ ቢሆን ራሷን ልትጠብቅ ትችል ነበረ። ቤት ውስጥ መዋላ ሊሆን ይችላል ይሄን ተጽዕኖ ያመጣባት። ይሄ የሁላችንም ኢትዮጵያውያን ችግር ቤት ውስጥ ስንውልና ውጪ ስንወጣ ፍጹም የተለያየ ነው። ምክንያቱም እኛም ላይፍ ውስጥ እናውቀዋለንና ማለት ነው። እና እንደኔ የሚመስለኝ ቤት ውስጥ መቀመጧ ነው ጫናውን እያመጣባት ያለው። ግን ይሄን ስንል እኛ እሱም በፍጹም አልወቀስነው። ምክንያቱም እሷ ይሄንን መላምት ታመጣች እኔ ስለወፈርኩ ማለት ይሄ ሰውዬ ከዚህ የተለየ ምክንያት ሊኖር ይችላል። ሁሉም ሰው የሆነ አውጥቶ ቢነግራት እሷን አስጨንቃታለሁ ብሎ የፈራው ውስጡ የሆነ የያዘው ነገር ሊኖር ይችላል የሚያስጨንቀው። በቃ በአንድ ሰው ደግሞ ኢትዮጵያ ውስጥ እንዲያው በቃ ስኬሉን እንዴት እንበለው ከባድ ነው። ላይፍ አሁን በዚህ ሰዓት እንኳን ቤተሰብ መስርቶ 2 ልጅ ይዞ አንድ ሰውም ሰርቫይቭ ለማድረግ ምን ያክል ላይ ጫና ላይ ትግል ላይ እንዳለ የምናውቀው ነው። እንደዛ ስለሆነ ምናልባት የሆነ የቤት ኪራይ አብቃቅቶ ምን ብሎ ማለቱ ራሱ የሆነ የብር ችግርም ሊኖርበት ይችላል። እሷ ያልተረዳችው እኛ ካሰብነው በተቃራኒው ደግሞ እሷ እንዳለችው ውጪ ላይ የሚያየውን የሆነ አንዳንዴ አይን የሚያየው ነገር አለ። ውጪ ላይ አይቶ የሚመጣው ነገር ከቤት ሲያጣው እሷ ላይ ሊቀየርም ይችላል። እኛ እንግዲህ እርግጠኛ ሆነን ከሁለቱ መላምት ነው የምንወስደው እንጂ እርግጠኛ ይሄ ነው ልንል አንችልም። አንዳንድ ሰው በባህሪው ውጪ ወጥቶ አይቶ ምናምን መጥቶ ቤት ውስጥ ሊያመዛዝን ይችላል። ማለት በዛ እይታ ካያት ዋይናት ልታስጠላው ትችላለች። በቃ መጥላት እኮ አይደለም ግን ይሄን ብታረግ ሞር እኮ ደስ ትለኛለች የሚል ነገር አይምሮ ውስጥ ሊኖር ይችላል እንጂ ሊጠላት አይችልም። ምክንያቱም ወዷት ፈቅዶ ነው አብረው የሆኑት። ግን ውጪ ያለውን ነገር ሲያይ ዋው የኔስ መቼ ነው እንዲህ የምትሆነው የሆነ አይምሮ ውስጥ የሚፈጥረው ነገር አለ። ከዛ ቤት ትመጣና ምን ታረጋለህ? ታነጻጽራለህ። እሷ እንዲህ ብትሆን እኮ እንዲህ ምናምን ይመጣል። ከዛ አንፃር ነው እንጂ በፍጹም ሊጠላም አይችልም። አሁን እዚህ ጋር የብዙ ሰው ትዳር ማለት እንደዚህ አይነት ነገሮች ሲፈጠሩ ትልቁ ችግሩ ነው የምናገኘው የኮሚኒኬት ችግር ይመስለኛል። አለመነጋገር፣ በጣም ካለመነጋገር በጣም ብዙ ነገር ይመጣል። ለምሳሌ የየራስ መላምት ነው። ለምሳሌ እኔ አሁን እንደሚመስለኝ ያ ሰው ወይም ደግሞ ባለቤት ያለችው ግለሰብ ወልዳለች። እንግዲህ መውለድ እናትነት ማለት ትልቅ ክብር ነው። ሜቢ ግን ከሷ የሆነ ክፍተት ላይ ይችላል። እንዳልኩሽ በጣም ብዙ ነገሮች ይፈጠራሉ። በቤት ውስጥ ልብስ ነው የምትችለው፣ ምግብ ላይ ሊደፋባት ይችላል። ልጅ አለ፣ ልጁ ላይ ሊሸናባትም በጣም ብዙ ነገሮች አሉ። በጣም ብዙ ቻሌንጅ የሚያደርጉ ነገሮች አሉ። እነዚህ ነገሮች ሲፈጠሩ ሜቢ ጸጉሯንም እንደድሮው ላትንከባከብ ትችላለች። ከስንት አንዴ ነው ይሄን እድል ልታገኝ የምትችለው። ቢዚ ልትሆን ትችላለች ነው። በዚህ መሀል አንዳንድ ክፍተቶች ሲፈጠሩ
የንጽህና ጉድለቶች ወይም ደግሞ እሱን የደበረው ነገር ሲፈጠር ደብሮት ዝም ከማለት ይሄን ነገር እንዴት ነው ሶልቭ ልናደርገው ምንችለው? ጠጋ ብሎ ከመነጋገር በጣም ብዙ ነገር ይመጣል። ነው ስትነጋገሪ ለምሳሌ እሱ አሁን እንደዛ የሚያከብራት ከሆነ እንደ ቅርርባቸው ነው ደርሶ አሁን አይ እንደዚህ ንጽህናሽን እኮ እየጠበቅሽ አይደለሽም ተነጋግሮ ማያቅ ሰው ላይ እነሱ አሁን በጭራሽ ኮሚኒኬት ከሌላቸው ንጽህናሽን እኮ እየጠበቅሽ አይደለሽም ቢላት ሌላ ታሪክ ውስጥ ነው የሚገቡት። እንዴት እንደዚህ ትለኛለህ ወደሚለው ደረጃ ላይ ይደርሳሉ። እኔ ስለወለድኩ ነው ወይም ደግሞ አሁን ያልኩሽ ሌላ አይተ ስለምትመጣ ነው ወይ ውጭ ላይ ያለውን ስለምታይ ነው ወይ የሚለው ነገር ይመጣል። ከዚህ በፊት ግን የሚያወሩ ኮሚኒኬት በሰፊው የሚያደርጉ ክፍተታቸውን የሚነጋገሩ ከሆነ እነዚህ ነገሮች የሚፈጠሩ ከሆነ በፊትም ኬር የሚደራረጉ ነገር ከሆነ ይህን ነገር ንጽህናሽን እንደዚህ ያደርገሽ መጠበቅ ትችያለሽ ቢላት በጣም ደስ የሚል ነገር ነው። በጣም ትልቁ ችግር ደግሞ ላይፋችንን አሁን የቤታችንን ነገር ከሌላ ቤት ጋር ኮምፔር የማድረግ ችግር አለብን። ስፔሻሊ ሶሻል ሚዲያ ላይ የምታዩትን ነገር በታሪክ ማመን የለባችሁ። ከካሜራ በስተጀርባ ያለውን ነገር ማንም አያሳይም። በነገራችን ሁሉም የሚያሳየው አሁን እኛ ቪዲዮ ስንቀርጽ ዳይሬክት አይደለም የምናመጣው ወደ እናንተ ስናመጣው የተበላሸውን ቆርጠን የተስተካከለውን ያማራልንን ነው ወደ እናንተ የምናደርሰው። ሶሻል ሚዲያ ላይ በጣም ብዙ ካፕሎችን እናያለን። በጣም ብዙ የወለዱ ሰዎችን እናያለን። እንዴት ኬር እንደሚደራረጉ አንደኛው እንዴት እንደሚያግዛት ሁሉም ነገር እናያለን። ነገር ግን አሁን ራሳችሁን ከዚህ አይደለም ኮምፔር የምታደርጉት። የሰው ልጅ አፕዴት ይፈልጋል ሁሉም ነገር ማለት ነው። ዛሬ ከቀኖሎች ላይ አንድ ነገር አሻሽለሽ ብትጨምሪና የሆነ ነገር ብታሻሺ የሚጠቅምሽ ላንቺ ነው። እንደ ቤት የሚባለውን ነገር ማምጣት ነው። ለምሳሌ እዚህ ላይ ምን አስተያየት ልስጥ መሰለ? ችግር የለውም መውለዷ ምናምን አሁን ኦብቪየስሊ ክብር ነው እናትነት እኮ ነው አይደለም ልል የፈለኩት ችግር ያመጣል አይደለም እኛ መውለዷ እያልን ያለ ነው። በቃ ወለደች ቤት ውስጥ ናታ ችግር የለም እኮ ቤትም ትቀመጥ። እሱ ሲመጣ የሆነ ለየት ያለ ለምሳሌ ዛሬ ልጆቻችን ከተኙ በኋላ እራት እንብላ ወጥተው እኮ አይደለም ላይፍን የሆነ ሮማንቲክ የማድረግ ልጅ በቃ ቤት ውስጥ ማለት ነው። በቃ ዛሬ እስራኤል እሁድ ምናምን ከሆነ ዛሬ እስራኤል ለምን ፊልም አናይም ቤታችን? የሆነ ይሄ ብዙ ጊዜ ከሴቶች ነው የሚጠበቀው። አዘጋጅታ ምናምን ብትጠብቀው ዋው ድባቡ ደስ ይላል። በቃ አንዳንድ ሰው ደግሞ የሆነ እይታውን ነው የሚፈልገው ታውቃለህ። ወዲያው አይምሯችን ቀየር ይላል። ግን የሆነ ሲወጣ ሲገባ ጠዋት ሲወጣ ማታ እንደሚያገኛት ሁሌም እንደዛው ከሆነ ግን ድባቡ ትንሽ ሊደብረው ይችላል። ተመሳሳይ ነገር ላይፍ ትንሽ ግን በቃ እንዳልነው ጠዋት ሲሄድ ሌላ ነገር አይደለም። ቁርስ ምናምን አዘጋጅታ ተሸኘው የለ በቃ ስማ መልካም ቀን ምናምን የሆነ አለዋ ደስ የሚሉ ነገሮችን አድርጋ ማታ ደግሞ ሲመጣ ልጆቻቸው ከተኙ በኋላ እውነት ነው ሊደክማትም እኮ ይችላል። ግን በቃ ይሄም ላይፏ ስለሆነ ለማዳን ልጆቿን ካስተኛች በኋላ አንዳንድ ቪዲዮዎችን በቃ ፈጥራ ምናምን ዛሬ ፊልም ዛሬ እንደዚህ እናድርግ እናውራ እንጫወት ኢቭን እኮ ማለት ነው ኮሚኒኬት አድርገው ማታውቀውን ማለት ዝም ብለህ አሁን እራት እየበላክ አንድ ሁለት ወሬ ካነሳክ በዛው ይሄዳል። ዝም ብሎ ፍሎ ያደርጋል። እኔ እንዲህ ለምሳሌ እኔ አንድን ሰው እኔ እንዲህ አይነት ድክመቶች አለብኝ ብዬ ራሴ ብጀምር ያ ሰውም የራሴን ድክመት ይነግረኛል፣ የራሱን ይነግረኛል። እንዲህ ነው የሚጀመረው። ዝም ብሎ የሆነ ሊደብር ይችላል። አሁን ሄዶ እንደዚህ ስለሆነ እኮ ነው ምናምን መሆን የለበትም አለ። ሁለት ደግሞ እንዳልከው መነጋገር በጣም ትልቅ ነገር ነው። አሁን እዚህ ውስጥ ማለት ነው ቅድምኛው ሁለት መላምትን ያስቀመጥነው ይሄ ሰው በዚህ ምክንያትም ሊሆን ይችላል ላይሆንም ይችላል። ግን ቢነጋገሩ ኖሮ አንደኛ እሷም ጭንቅላቷ ፍሪ ይሆናል፣ ሁለተኛ እሱም የጎደለበትን ነገር ይሞላለታል። ዝም ብሎ ግን እኔም ፈራው እሱም ፈራው አይነት ኑሮ ከሆነ ወዴት ነው የሚያመራው? ነው የፈራችሁ ነገር ራሱ እኮ አይቀርም በጊዜ ሂደት። እና መነጋገር በጣም ወሳኙ ነገር ነው። አንደኛ ምንም ድርድር የሌለው ማለት። አሁን እዚህ ጋር ትልቁ ፖይንት ምን መሰለሽ፣ አንዳንዴ እንደ ኢትዮጵያዊነት የሆነ የወረስነው ነገር አለ። 90% የኢትዮጵያ ባሎች እኔ አላቅም የሆነ ከአባቴም ጀምሮ ሳየው ዝምተኞች ናቸው። ዝም ነው የሚሉት። ቤትን ደግሞ እንደፈለገች ልትቀያየር የምትችለው ሚስት ነች። እኔ አሁን ከኛ ቤት እናቴ ሲደብራትና እናቴ ሳይደብራት ሲቀር ቤቱ በጣም ነው የሚለያየው። የማንኛውም ቤት እንደዛ ነው። በቃ እናት ነች ማርሽ ቀያሪዋ እዚህ ጋር እናት ነች። ኢቭን የሆነ ከውጭ ስትገባ ማዘር ስትኖር የሚሰማ ስሜት እሱን ነው የምልሽ። እና አንዳንዴ ሁሉንም ነገር እናቶቻችን ላይ ነው የምናደርገው ወይም ሚስቶቻችን ላይ የሆነ በቃ በጣም በሚገርም ሁኔታ የብዙ ካፕል ቪዲዮዎችን አይተሽ ከሆነ በላይፍሽ ውስጥ የምታገቢያቸው
ማን ነው ስታያቸው የነበሩ ባልና ሚስቶች ካሉ ባል ሲደብረው ቤቱ አይደብርም። የሚገርምሽ ነገር የሚደብረው ለትንሽ ሰከንድ ወይም ለትንሽ ደቂቃ ነው። ሚስት በቃ ሁሌም ዝም ስለሚል ማለት ነው። ሚስት ነገርን ትቀይራለች። ሚስት በቃ የሆነም ኮሚክ ነገርም ፈጥራ ሊሆን ይችላል። ብቻ ላይፉን ታስተካክለዋለች። የዛም ቤት ህይወት ትመልሰዋለች። ብዙ ጊዜ ደግሞ ሚስት ከደበራት በቃ ደበራት ነው። ከስንት አንድ ያለ ባል ነው ትንሽ ሌላ ማየቱ ምናምን ወደ ሌላ ሴትም ተስቦ ሊሆን ይችላል። ራሷን ቀይራ ቤቷን ከቀየረች ግን ምንም አይመለስበት ምክንያት የለም። የሆነ ነገር እዚህ ጋር ስለጎደለበት ነው ዘይድ ያለው ነው። አሁን ብዙ አሁን እኛ ችግራችን የሆነ በቃ ይሄ ያይገባኝም ስሜት ይሁን እኔ አላውቅም። እንዳልኩሽ ቅድም እየነገርኩሽ ነበር ኢንቫይሮንመንቱ የሆነ ረግጦ ነው ያሳደገን ይመስለኛል። በቃ ለአንዳንድ ነገር ያለን ምክንያቶችና የሆነ ማለት እንዳልኩሽ አንዲት ወላድ ተነስታ የሆነ ካማረባት የወለደች አትመስልም። ምንድነው ምናምን ይሄ ነገር ይመጣል። ይሄን ነገር አሁን ወደ ጎን በመተው በጣም ከብዙ ነገሮች ላይፍን ማለት ነው ሲምፕል አድርጎ መኖር ይቻላል። አንድ ሰው ከቤቱ ቲቪ ለምሳሌ ቲቪ አሁን ቴሌቪዥን በምትመለከችበት ሰዓት ለምሳሌ ያክል ቴሌቪዥን ከፍተሽ ፊልም እያየሽ ከሆነ የዛን ላይፍ ስታይል ሀክ ማድረግ መቻል አለብሽ። ሁሉም ሙቪዎች እኮ ሁሉም ነገሮች በሶሻል ሚዲያ ዘርፍ የምናገኛቸው ነገሮች በሙሉ እኛ እንድንማርበት ነው የመጡት። ሁሉም ነገሮች ማለት ነው። እነዚህ ነገሮች ሮማንቲክ ከሆነ ላይፍ ምንም የማይስተካከልበት ምንም ነገር የለም። እዚህ ጋር ግን አሁን ወደ ባልየው ስመጣ እናትነት እንደተባለው በጣም ትልቅ ክብር ነው። አሁን ይሄን ነገር የሆነ ጾታ መቀያየር ቢቻል የሆነ ቢያየው ባይ ነኝ። ቢያየው አይቻልም እንጂ ቢያየው ነገር ቀድሞ ይቅርታ የሚጠይቃት እሱ ነው። በጣም ብዙ ኃላፊነት ይኖራል። ሴት ልጅ በተፈጥሮ በቃ ብዙ ሰውነትን ኃላፊነት አለባት። በተመለከተ ደግሞ ሴት ልጅ የምትወፍረው ከወለደች በኋላ ትወፍራለች የሚባለው ምክንያት ታጠባለች። እንግዲህ የሰው ልጅ ደግሞ ሴት ልጅ ስታጠባ በምታጠባበት ሰዓት ውስጡ ያለውን ነገር ነው ወደ ውጭ አድርጋ ለልጇ እየመገበች ያለችው። ይርባታል፣ ቶሎ ይርባታል። ያም ማረግ ካልቻለች ካልበላች እቺ ሰው ልጇም ሲቀጥል ራሷም ተጎጂ ናት። ነገ ተነስታ መቆሟ ወደ ስራ መመለሷ ኢቭን ጥሩ አእምሮዊ አስተሳሰቦች የሚመጣሉ ማለት አይቻልም። በጣም ከባድ ነው። እነዚህ ነገሮች ታሳቢ በማድረግ እንደው ቢስተካከል ባይ ነኝ። እኛ ዴፊኒትሊ እሱን አጠፋ ወይም የተፈጠረው ችግር ክሊር አድርገናል። እሷንም ቢሆን ደግሞ አይምሮሽ ውስጥ የሆነ የፈጠረው ነገር ነው። ምናልባት እሷ ያሰበቻቸው ነገሮች ኤግዚስት ላያደርጉላ ይችላሉ። እሷ አይምሮስ ላይኖሩም ይችላሉ። ግን ደግሞ ለምን አይምሮዋን የሆነ እረፍት ይነሳታል? ማናገር ከቻለች ታናግረው። ኖ አላናግረውም ካለች ደግሞ ራሷ ላይ ትስራ። ከዛ በኋላ እሱ ሄደን መጣም እኮ አይምሮዋ በቃ ፊርም ያደረገውን ነገር ጭራሽ ይወገዳል። በቃ ትሄድ፣ ለራሷ ጊዜ ትስጥ፣ ከልጆቿ በተረፈ ማለት ነው። ያ ትልቅ ኃላፊነት ነው። ምንም ከልጆች የሚወዳደር ነገር የለም። ያ እንዳለ ሆኖ ትንሽ ሰዓት ደግሞ ለራስ የሚያስፈልጋል። ምክንያቱም እሷ ስትኖር ነው ለልጆቿ የምትሆነው። ከዛ በላይ ደግሞ ነገ ልጆቿ ሲያድጉ ማለት ነው ደስ ብሏቸው ነው በቃ እናታችን እኮ ሚሉ አይነት እናት ነው። ማንም ሰው እናቱ አምራ ተውባ ሳይ እንዴት ነው ደስ የሚለው? አሁን የኢትዮጵያ እናቶች የኛው የሁላችንም ማለት ነው በፍጹም ማለት ሁሉን ነገር ለልጃችን ነው እንጂ የሚሉት የሚቀይሩትን ልብስ ራሱ በቃ የሆነ ቦታ አይሰጡትም። ግን እኛ ልጆች አሁን ከስንት አንዴ በዓል ሆነው እንኳን እናታችን ለብሳ ስናይ እንዴት ነው ደስ የሚለው? የሆነ ልጆቻቸውም እኮ ደስ የሚላቸው እናቶች ጥሩ ነገር ላይ ሲሆኑ ነው። እና ለራሷ ለአይምሮዋ ጤና ይሄ ነገር ለምን በቃ ነገም ቢሆን እኮ ውስጧ ፍርሃት አለና ይሄን ፍርሃት እንዲወገድ ራሷ ላይ ትስራ። ከዛ ባለፈ ግን መነጋገር ነው ዋና። አሁን እኮ እዚህ ጋር ምን ትልቅ ስህተት የሚፈጠረው ባለመነጋገር ይሄ ነገር አሁን ተደፋፍነው ቢሄድ እነዚህ ሰዎች ሌላ ልጅ ለመውለድ አሁን እሷ ፈቃደኛ አትሆንም። ምክንያቱም በእነዚህ ልጆች የተሰማት ስሜት አለ። ፍቅር ቀነሰብኝ እያለች ያለችው ነገር በመውለዴ ምክንያት ነው ብላ ትደመድማለች ነው። ደግሞ ብዙ ጊዜ በመውለድና በእርግዝና ጊዜ ሴቶች የሚሰማቸውን ስሜት ሲባል ሰማለሁ። አይረሱትም ይባላል። በቃ የሆነ ብታስደስታቸውም ብታስከፋቸውም የዛን ሰዓት ላይ ስሜታቸው ቅርብ ስለሆነ መቼም ከውስጣቸው አይወጣም። እና እዚህ ጋር ሳይንሱም እኮ ይላል በነገራችን ላይ ሴት ልጅ ለመደሰት በጣም ትንሽ ነገር ነው የምትፈልገው ይላል። አሁን የሚገርምሽ ነገር የወንድ ልጅ ስሜትና የሴት ልጅ ስሜት ፈጽሞ የተለያየ ነው።
አሁን ብዙ ወንዶች ለሰርፕራይዝ አይመቹም። አብዛኛው ነው የኢትዮጵያ ወንዶች እንደዛ ናቸው። ምንም ነገር ብታረግላቸው ቴንክ ዩ ከማለቶች ምንም ነገር አያደርጉም። አሁን ወደ ሴቶች ዙሪያ ስትመጪ ግን ቴንኪውም ላይኖር ይችላል። እውነት አዎ። ግን አሁን በጣም በሚገርም ሁኔታ ሚስትን እኮ ለማስደሰት ጀስት ሁሌ ቁርስ ምሰራ እሷ ከሆነች በቃ ቁርስ ሰርቶ እንኳን ዛሬ ነገር ቢላት ነገር ነው። ጀስት አንተ ቦርድ ብቻ ለሷ ያላትን ፍቅርና ክብሮት ከነገርካት እሷ ቀን ሙሉ ያንኑ ስታመላለስ ደስተኛ ሆና ነው የምትውለው። እና ቅርብ ነን በቃ ለስሜቶች ቅርብ ስለሆኑ ሴት ልጆች በቃ ሴቶች በባህሪ እንደዛ ናቸው። በተለይ ደግሞ ሲወልዱና በእርግዝና ወቅታቸው በደንብ ኬር ይፈልጋሉ። ምክንያቱም ስሜታቸው ሞር ቅርብ ስለሚሆን የዛን ሰዓት ላይ የተፈጸመውን ነገር አይረሱትም። እና ለልጅ መኖር በጣም ትልቅ ነገር ነው። እናከብረዋለን። ያንን እኛም የመጣንበት ወይ ነው። እንደዛ ሆኖ ግን ለራስም ትንሽ ጊዜ ያስፈልጋል። ምክንያቱም ይሄ ሙሉ ለሙሉ ውስጧ ያለው ፍርሃት ከውስጧ ጽድት ተብሎ ራሷ በቃ ኮንፊደንት የሆነች ሴት ሄደ መጣ ምንም ኬር የማይሰጣት አለ አይደለ? አሁን እሷ ሰውነቷ ከተስተካከለ የድሮ ገጽታዋ ከተመለሰ ምናምን ፍርሃቷ ይቀንሳል። ሄደ መጣ ለሷ አይሽ ይሄ ነገር የመጣው ምንድነው? ከኮንፊደንስ ማጣት ነው። አይሽ አሁን እሷ መወፈር ምናምን አይምሮዋ ላይ ይሄ ምንድነው? ለራስ አይሰነፍም ወደሚለው ህግ ስንመጣ በቃ አንድ ሰው ወለደም አልወለደም ማለት ነው። ያ ሰው ያ ነው። ለምሳሌ አንቺ ሳትወልጂ በፊት የነበርሽው ቤቲ ወልደሽም ያለሽው ቤቲ አንቺ ነሽ በቃ። እና እነዚህ ነገሮች ደግሞ ስኬጁል አውጥቶ ሌላ ነገር እኮ ላይሆን ይችላል። በንጽህና ጉዳይ ንጽህናን መጠበቅ ነው በተቻለው ባለው ገጠመኝ። ለምሳሌ አሁን እስከ 10 ሰዓት ነገሮችን መጨረስ ብትችል ልጆቿን አብልታ አስተኝታ ይሄ ምሳ የሚባለው ነገር ተሰርቶ ራትም ከሆነ ራትም ተሰርቶ እስከ 10 ሰዓት ብትጨርስ ከ10 ሰዓት በኋላ ያለውን ደግሞ ራሷን ብትጠብቅበት ገብቶሻል እያልኩሽ ያለሁት ባሏ የሚመጣበትን ሰዓት እንደዛ አድርጋ ጀስት የሆነ እኮ ቀለል ያለ ነገር አድርጋ ባሏን ብትጠብቀው ገና ከጧት ስትነሳ ደግሞ ከምትነሳበት የሆነ ያክል ደቂቃ ተነስታ ትንሽዬ ኤክሰርሳይዝ ብዙ ሳይሆን 20-30 ደቂቃ ነው። ይሄ ያልኩሽ ያለሁት አሁን ሰውነትን የመለወጥ ሳይሆን ይሄ ኮንፊደንስ እንዲሰማሽ የሚያደርጉ ጥሩ ስሜት እንዲሰማሽ የሚያደርጉ ነገሮች አሉ። ሌላ ቦታ ምንም መሄድ ሳይጠበቅብሽ ትንሽዬ የተወሰነ 30 ደቂቃ ኤክሰርሳይዝ ሰርተሽ በቀዝቃዛዋ በተታጠቢ ቀንሽን አሁን ማንም ሰው ቀኑን ከዚህ ቢጀምር የሆነ በቃ ደስ የሚል ስሜት ይሰማዋል። ይሄ ኮንፊደንስ መጣ ማለት እነዚህ ፍርሃቶች ይጠፋሉ ይወገዳሉ ብዬ አስባለሁ። እኔ ከማን አንሳለሁ የሚለው ነገር አለ አይደለ? ራስን ከሰው ጋር ማወዳደር ትልቁ ችግር ይሄ ነው። ውጭ ያለው ሰው በዚህ ይበልጠኛል እኔ በዚህ አንሳለሁ የሚሉ ነገሮች ጠፉ ማለት ራስሽ ነው መጀመሪያ ሰላም የምትሆኚው። ራስሽ ሰላም ስትሆኚ እሷ ሜንታሊ ሰላም እንድትሆን ነው እንጂ ሜንታሊቲ አንቺ ለሁሉም ነገር ስለሷ እንትን አይደለም። አሁን አንቺ ዝግጁ ስትሆኚ ለሌላ ሰው ትተርፊያለሽ ነው። አሁን ራሴ ማከብር ከሆነ ሰውን አከብራለሁ። እኔ ለራሴ ክብር ማልሰጥ ከሆነ ደግሞ ሰውን ላከብር አልችልም። ሁሉም ነገር የሚጀምረው ከራስ ነው። ራስሽን ስትወጂ ሌላ ሰው መውደድ ትችያለሽ ነው። እና እንግዲህ አሁን እነዚህ ነገሮች እንዳልንሽ እንግዲህ ለራስ አይሰነፍም። ራስሽን ከሌሎችም ሌላ ቦታ ሳትሄጂ እንዲሁ ሶሻል ሚዲያም ላይ ምናምን የምታየውን ነገር ኮምፔር ከማድረግ ይልቅ አንዳንድ የተዘጋጁ ነገሮች ይኖራሉ። እነሱን በመመልከት ላይፍን ሃክ አድርጎ ላይፍን ሲምፕል አድርጎ መኖር ይቻላል። ከዛ በተጨማሪ ደግሞ እንደዚህ በቃ በመወፈሬ ምክንያት ጠልቶኛል፣ ቤቱ አስጠልቶታል፣ እንዲህ ጸባዩ ተቀይሯል ሳይሆን ካንቺ በላይ መቼም አንድ ትዳር ከተመሰረተ በኋላ እናቱ አይደለችም እዛ ጋር የምትደርስለት አንቺ ነሽ አጠገቡ ያለሽው። ላንቺም እሱ ነው። እንደዛ በቃ እርስ ለእርስ ነው ያላችሁትና እንደዚህ በመወፈሬ ምክንያት ልጆች በመውለዴ እንዲህ በመፈጠሩ ምናምን ሳይሆን ትዳር ትልቅ ነገር ነው። እሱም በእርግጠኝነት ለልጆቹ ትልቅ ክብር አለው ላንቺም። ምክንያቱም ታሪካችሁን በትንሹም ቢሆን ሰምተነዋልና እንደዛ ስለሆነ ቅረቢው፣ ምን ችግር እንዳለ ጠይቂው። ራስሽ ላይ ብቻ ከማድረግ ምን ኑሮ ከበደ ሆይ እኔም ልስራ ሆይ ያኔ ቁጭ በያለሽ ሰዓት ላይ እና አሁን የሆነ ያለው ምናልባት ግን እኮ ቁጭ በያላት ከሷ ማለት ቢፖዚቲቭ አስቦ ሊሆን እንደሚችል ታውቂያለሽ። ያንንማ እሷም እኮ ቢፖዚቲቭ ስላሰበችው እኮ ለምሳሌ አሁን ይኸውልሽ እኔ አሁን እዚህ ጋር እንዲሁ እያወራን ምን ተሰማኝ መሰለሽ? ሁለት ልጅ ወልዳለች። እንግዲህ ባለ ታሪካችን እንደነገረችን ሁለት ልጅ ከወለድኩ በኋላ ስራ ለስራ ስለው ከለከለኝ ነው። ከለከለኝ ግን እኔም ተቀብየዋለሁ። አሳምኖኛል ወደሚለው ስንመጣ ለምሳሌ እነዚህ ሰዎች ከመውለዷ በፊት በሁለት ሰው ደሞዝ የሚተዳደሩ ከነበረ አሁን ላይ ቤት ስትቀመጥ በአንድ ሰው ደሞዝ ነው የሚተባበሩት።
ሊተዳደሩ የሚችሉት ማለት ነው። እኔም ያንን ነው ያልኩት። አሁን እዚህ ጋር ምን ይፈጠራል? ይሄ ሰው አእምሮውን ተጠቅሞ የሆነ ነገር ማግኘት ሊኖርበት ይችላል። አንዳንድ ነገሮች ሊያስጨንቁት ይችላል። ነገር ግን አሁን ተቀመጨ ያላት እሷ እንዳታየው የሆነ ነገር ሲያደርግ እሷ እንዳታየው ወይም ደግሞ እሷን ቤት ውስጥ አስሮ ማስቀመጥ ስለፈለገ ሳይሆን ቤት ውስጥ ያለው ነገር ቻሌንጅ የሚያረጋት ነገር በጣም ብዙ ነውና እረፍት ይገባታል። እሷ ይሄን ካገዘችኝ እኔ በዚህ ነገር ልካሳት የሚል ነገር አስቦም ሊሆን ይችላል ነው ትልቁ ነገር። እሷም አምናበት ተቀብለው ነው የተቀመጠችው። እዛ ላይ ምንም አይነት ኮሜንት እና ትልቁ ፖይንት እዚህ ጋር ምንድነው ይሄን ነገር አስቦ ቤት ተቀመጪ ያላት ሰው እንዳልኩሽ በሁለት ደሞዝ የነበረ ወደ አንድ ሲመጣ በጣም ብዙ ነገሮች ይኖራሉ። ለዚህ ነው እኮ ሜቢ እሱ ደክሞት በጣም ለምሳሌ አንድ ስራ ሲሰራ ከነበረ ሁለት ስራ ሊሰራ ይችላል። እነዚህ ነገሮች ሀሳብ ብቻ ራሱ የሰው ልጅ ያደክማል። እና እነዚህ ነገሮች እንዳልኩሽ ቤት ተቀመጭ ያለኝ ምን አስቦ ነው? ምን አይነት ምክንያት ቢኖረው ነው? ቤት በመቀመጧ ምክንያት የሚሰማት ስሜት እና ሲደመር ደግሞ እሱ እንደዛ ውጭ ላይ አንዳንድ ነገሮች ስትራግል ሆኖበት ደክሞት መጦ የሚያሳያት ፊት ኮላብ ሲያደርግ ወደ ሌላ ነገር ይገፋል። እዚህ ጋር ነው ትልቁ ነገር። አሁን የሰው ልጅ ያው እንግዲህ ልንል የምንችለው ኮሚኒኬት አድርጉ፣ ተቀራረቡ ነው። በቃ ተነጋገሩ። አንቺ ነሽ ያለሽ መነጋገር ነው። ምንድነው በቤታችን ቀዘቀዘ እንዴት ነው ካንቺ እንዲያውም እሱ ለማንሳት ፈርቶም ሊሆን ይችላል። ካንቺ ሲመጣ እንዲያውም ሞር ኦፕን ሆኖ እሱ ሊነግርሽ ይችላል። ቤታችን ውስጥ ምን ተፈጥሮ ነው? የድሮ ቤታችን እንደዚህ ሆነ፣ አሁን ያለውስ ምንድነው? እያስጨነቀ ነው ወይ? እኔም ላግዝ ወጥቼ ለስራ ወይ? የልጆቻችን ህይወት እንዴት ነው ወደፊት? ይሄን ሁሉ ቁጭ ብላችሁ ስትነጋገሩ እሱም ቀለል ይለዋል። አሁን አንዳንዴ እኮ ማለት ነው ውጪ ስሪን ለማለት ፈልጎ ቁጭ በይ ያልኳት እኮ እኔ ነኝ አሁን እንዴት ውጪ እላታለሁ ብሎም ከራሱ ጋርም ትግል ላይ ሊሆን ይችላል። እና በሴት ደግሞ ሞር ይቀላል። አንቺ ለስለስ ብለሽ አንዳንዴ ወንዶች ዳይሬክት ናቸው፣ ቀጥተኛ ናቸው በነገሮች ዝም ብለው በቃ ይሆናል። ይሄ የኔቸር ጊፍት ነው። ቀጥተኛ ናቸው። ሴቶች ግን እንዴት ነን? የሆነ ለስለስ ብለን በቃ እንችልበታለን ነገሮችን አርቀን ማሰብ፣ ለስለስ አድርገን መጠየቅ። እንደዛ ስለሆነ ከሱ ይልቅ ሞር አንቺ ቀርበሽ ጠይቂው። ምንድነው? ምን ጎደለ? ምን ይስተካከል? ላይፋችን ውስጥ ምን ይሁን? በሉ ራሳችሁ ጊዜ ስጡ። ዋናውና መሰረቱ ተነጋገሩ። ከዛ በኋላ ያለው ችግር ላይ ደግሞ እንትን ትላላችሁ። ችግሩ ላይ ደርሳችሁ መፍትሄው ይመጣል ብለን ተስፋ እናደርጋለን። ይሄ ታሪክ ደግሞ ተፈቶ እንግዲህ እዚህ ደርሰናል እንደምትይን በጣም እርግጠኛ ነን። መልካም እንግዲህ የዛሬው ፕሮግራማችን ብዙዎችን ያነጋግራል፣ ያወያያል ብለን እናስባለን። እንግዲህ ይህን ፕሮግራም የደረሳችሁ ቤተሰቦቻችን በሙሉ ይሆናል የምትሉትን መፍትሄ ለእህታችን አስቀምጡላትና ካለችበት ስጋትና ትዳሯን እንድታተርፉላት በአክብሮት እየጠየቅን በተለይ ደግሞ በተለይ ባለትዳሮች ወይ ደግሞ በእንደዚህ አይነት ህይወት ውስጥ አልፋችሁ ቤታችሁን ያዳናችሁ ሰዎች ብታስቀምጡላት ሞር ያ ደግሞ ለሷ ይጠቅማታል። እኛ እንግዲህ ዝም ብለን ካለን ትንሽ ነገር ዝም ብለን ሐሳብ አነሳ። ሞር ደግሞ በኤክስፒሪየንስ ነው ሰው እንትን የሚለውና በዚህ አይነት ህይወት ውስጥ ያለፋችሁ ብዙ ሴቶች ትኖራላችሁና እንዴት ቤታችሁን እንደመለሳችሁ ላለማጣት ምን ማድረግ እንዳለባት ምን አይነት መንገድ መጠቀም እንዳለባት እባካችሁ ኮሜንት ላይ አስቀምጡላት። መልካም የዛሬው ፕሮግራም እንግዲህ ይሄን ይመስል ነበረ። ይሄ ፕሮግራም የደረሳችሁ ቤተሰቦቻችን በሙሉ ሐሳብ አስተያየታችሁን ኮሜንት ላይ የጻፋችሁ እህታችንን እንድታበረታቷትና ካለችበት ስጋት እንድታስወጧት ስትንል በአክብሮት እየጠየቅን ሌላ የኔ ታሪክ ያስተምራል፣ ሌላን ሰው ሊያስተምር ይችላል የምትሉ ቤተሰቦቻችን ካላችሁ ታች በምናስቀምጠው ዲስክሪፕሽን አማካኝነት ሐሳባችሁን ማስቀመጥ ትችላላችሁ። ከፕሮግራሙ ጋር አብረናችሁ የቆየ ነው እኔ ማርኮንና እኔ ቤቲ እንዲሁም ካሜራማናችን። ከፕሮግራማችን ፍጻሜ አብራችሁን ስለቆያችሁ በጣም እናመሰግናለን። እግዚአብሔር ያክብርልን።